Use me this rat. ነጋጋሪውና ሁሌም በየቀኑ በየዕለቱ በጉጉት የሚጠበቀው ወቅታዊና ዕለታዊ የጥቁር ገበያ የምንዛሬ ዋጋ በዛሬው ዕለት ለየት ባለ መልኩ የ15 ሀገራትን የምንዛሬ ዋጋ እናደርሳለን። 3 ሀገሮች ተጨምረዋል። የጥቁር ገበያ የምንዛሬ የዶላር እንዲሁም ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር፣ የሳዑዲ አረቢያን ሪያል እንዲሁም ዩናይትድ አረብ ኤሚሬትስ ዲርሃም፣ የኦማን ሪያል፣ ባህሪን ዲናር፣ ጆርዳን ዲናር፣ የፓውንድ ስተርሊንግ ከዚህም በተጨማሪ የሳውዝ አፍሪካን ራንድ እንዲሁም የኢንዲያን ሩፒን እና የኳታር ሪያል ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? ሙሉ መረጃና ሙሉ ዝርዝር አደርሻችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መረጃ እናንዛዛም፣ ቀጥታ ወደ ገደለው እንገባለን። ቪዲዮአችን ላይክ፣ ሼር ያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17782 ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር በጥቁር ገበያ መሸጫ ዋጋው 177 ብር ከ82 ሳንቲም እየተሸጠ ይገኛል። እንዲሁም በሀገራችን ካሉ ባንኮች በንግድ ባንክ ስንት እየተዘረዘረ ይገኛል? ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? እምነግራችሁ ይሆናል። በንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ 148 ብር ከ71። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የአሜሪካን ዶላር 149 ብር ከ31 ሳንቲም። እንዲሁም በአባይ ባንክ ሁለተኛ ደረጃ ከፋይ ሆኖ አግኝተነዋል። በዚህም አንድ የአሜሪካን ዶላር 149 ብር ከ24 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ዩሮን እናስተውላለን። 100 ዩሮ በጥቁር ገበያ መሸጫ ዋጋው 20537 ብር እንደሚሸጥና 1 ዩሮ 205 ብር ከ37 ሳንቲም በመዘርዘር ላይ ይገኛል። 1 ዩሮ በንግድ ባንክ 171 ብር ከ18 ሳንቲም፣ በዳሽን ባንክ 1 ዩሮ 172 ብር ከ51 እንዲሁም በሂጅራ ባንክ 171 ከ97 በአባይ ባንክ 173 ከ22 ከፍተኛውን ክፍያ እየሰጠ ይገኛል። አባይ ባንክ በሶስተኛ ደረጃ የምናየው ስዊዝ ፍራንክን ነው። 100 የስዊዝ ፍራንክ በጥቁር ገበያ 22102 ብር እንዲሁም ደግሞ አንድ የስዊዝ ፍራንክ 221 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 181 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ አንድ የስዊዝ ፍራንክ 186 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 12682 ብር እየተዘረዘረ ይገኛል። አንድ የካናዳን ዶላር 126 ብር ከ82 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። 100 የኢንዲያን ሩፒን 200 የኢትዮጵያ ብር እየተዘረዘረ እንደሚገኝና አንድ የኢንዲያን ሩፒን 2 የኢትዮጵያ ብር በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ 915 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ15 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር 11631 ብር እንደሚሸጥና አንድ የአውስትራሊያን ዶላር 116 ብር ከ31 ሳንቲም እየተዘረዘረ ይገኛል። ፓውንድ ስተርሊንግን እናስከትላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የፓውንድ ስተርሊንግ 23377 ብር እንደሚሸጥና የፓውንድ ስተርሊንግ 233 ብር ከ77 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 ፓውንድ ስተርሊንግ 191 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ 200 ብር ከ77 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 197 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 196 ብር ከ65 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሰጠ የሚገኘው ባንክ የፓውንድ ስተርሊንግን በተመለከተ ዳሽን ባንክ ነው። በመቀጠል የምናየው ዩናይትድ አረብ ኤሚሬትስ ዲርሃምን በተመለከተ ነው። 100 ኢማራቶች ዲርሃም 4839 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ39 ሳንቲም በመዘርዘር ላይ ይገኛል። እንዲሁም
በአዋሽ ባንክ የኢማራቶችን ዲርሃም በተመለከተ 43 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አዋሽ ባንክ ነው። አንድ የኢማራቶች ዲርሃም 43 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኩዌት ዲናርን እናያለን። 100 የኩዌት ዲናር 58000 ኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 580 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4739 ብር እንደሚዘረዘር ወይም እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ39 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የባንኮችን መረጃ ስንመለከት ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የአዋሽ ባንክ ነው። በዚህም አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም፣ በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። የባህሪን ዲናር እናስከትላለን። 100 የባህሪን ዲናር 47300 ብር እንደሚሸጥና አንድ ባህሪን ዲናር 473 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25110 ብር እንደሚሸጥና አንድ ጆርዳን ዲናር 251 ብር ከ10 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 46401 ብር እንደሚሸጥና አንድ የኦማን ሪያል 461 ብር ከ01 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር፣ የዋጋ መረጃ፣ የባንኮች የምንዛሬ ዋጋ ይህን ይመስላል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።